እሱ ዘፈነ። የመንግስታት ስርዓቶች ተናወጡ። እሱ መድረክ ላይ ቆመ። የትውልድ ወኔ እንደ እሳት ጎመራ። እርሱ ጅርቱ አለ። ወጣቱ የለውጥ ፍላጎቱ ገነፈለ። እሱ ማለንጅራ አለ። በሚሊዮኖች ልብ ውስጥ የእምቢተኝነት እሳት ተቀጣጠለ። ሃጫሉ ሁንዴሳ ቦንሳ። ይህ ስም ለሚሊዮን ኢትዮጵያውያን እንደ ግር እሳት ይፋጃል። መንግስታት እንደ ኒውክሌር ቦምብ ይፈሩታል። ንግግሮቹ እንደ መትረየስ ጥይት በአገዛዞች ላይ አንዳች መረበሽና ፍርሃት ይፈጥራሉ። ይህ ሰው ድምጽ ለሌላቸው ህዝቦች ድምጽ መሆን ማለት ምን ማለት እንደሆነ ያሳየ፣ በዜማው የበደል ሰንሰለቶችን የበጣጠሰ፣ በሙዚቃው የትውልድ ልብ ውስጥ የእሳት ፍም የጫረ ታላቅ የጥበብ ሰው። እሱ የሀገር ፍቅር መገለጫ፣ የነጻነት ተምሳሌትና የወጣትነት ወኔ ማገዶ ነበር። ዛሬ ስለ ዕውቁ የኦሮሞ ህዝብ ተወዳጅ ድምፃዊ፣ አንጋፋ አቀንቃኝ፣ የነጻነት ታጋይ፣ ግጥምና ዜማ ደራሲ እንዲሁም የሰብአዊ መብት ተሟጋቹ ሃጫሉ ሁንዴሳ አስደናቂ ማንነት፣ የእምቢተኝነት ታሪክ እንዲሁም ዘመን አይሽሬ ስለ ታላላቅ ስራዎቹ በጥልቀት እንመለከታለን። አለፍ ብለንም ከአምቦ ገጠር እስከ ቃሊቲ ጨለማ ክፍል፣ ከለውጥ ማዕበል መሪነት እስከ ያቺ አስከፊ የሰኔ 22 ምሽት ድረስ የነበረውን ክስተት ሙሉ የህይወት ታሪኩን እንተርካለን። ይህ ታሪክ የሙዚቃ ብቻ አይደለም፣ የጽናት፣ የነጻነትና የዋጋ ከፋይነት ታሪክ ነው። በኢትዮጵያ ዘመናዊ የፖለቲካ እና የሙዚቃ ታሪክ ውስጥ እንደሱ የህዝብን የዘመናት ብሶት፣ እምቢተኝነትና ተስፋ በኃያል ድምጽ የዘመረ የለም። እርሱ የነጻነት፣ የለውጥና የቁጭት ድምጽ ነው። ሃጫሉ ሁንዴሳ የተወለደው በ1978 ዓመተ ምህረት በኦሮሚያ ክልል በምዕራብ ሸዋ ዞን በምትገኘው ታሪካዊቷ አምቦ ከተማ ውስጥ ነው። ያደገው የኦሮሞ ባህል፣ ስነ ቃልና የፈረስ ግልቢያ በሰፈነበት ማህበረሰብ ውስጥ በመሆኑ የህዝቡ ማንነት ገና በልጅነቱ በደም ስሩ ውስጥ ሰረጸ። ሃጫሉ ገና በልጅነቱ ልዩ የሆነ የድምጽና የዜማ ተሰጥኦ ነበረው። በትምህርት ቤት ቆይታው በኪነ ጥበብ ክበባት ውስጥ በንቃት ይሳተፍ የነበረ ሲሆን የኦሮሞን ህዝብ ባህላዊ ዘፈኖች በማንጎራጎር አካባቢውን ያስደምም ነበር። ለፈረስ ግልቢያና ለባህላዊ ጨዋታዎች የነበረው ፍቅር በኋላ ላይ ለሚሰራቸው ድንቅ የሙዚቃ ቪዲዮዎች ትልቅ ግብአት ሆነውታል። የሃጫሉ የህይወት ጉዞ አልጋ ባልጋ አልነበረም። እንደ አውሮፓውያን አቆጣጠር በ2003 ገና በ17 ዓመቱ በወቅቱ በነበረው የፖለቲካ ስርዓት ላይ በነበረው ተቃውሞና ከተማሪዎች ንቅናቄ ጋር በተያያዘ በቁጥጥር ስር ውሎ ወደ ወህኒ ተወረወረ። ለ5 ዓመታት ያህል ማረሚያ ቤት ታሰረ። በወቅቱ ሃጫሉ ቢታሰርም ነገር ግን እስር ቤት የሃጫሉን የነጻነት መንፈስ ሊያስረው አልቻለም። ይልቁንም ጥበቡን አገነፈለው። በእስር ቤት ቆይታው የሙዚቃ ግጥሞችን መጻፍና ዜማዎችን መድረስ ጀመረ። በውስጡ የነበረውን የፖለቲካና የማህበረሰብ ንቃት ይበልጥ ያበለጸገው በዚያ ጨለማ ክፍል ውስጥ ነበር። እንደ አውሮፓውያን አቆጣጠር በ2008 ከእስር እንደተፈታ በእስር ቤት የደረሳቸውን ድንቅ ዜማዎች ይዞ ወደ ስቱዲዮ ገባ። በዚያው ዓመት ሰኝ ሞቲ የነገስታት ዘር የተሰኘውን የመጀመሪያውን አልበም ለህዝብ አበረከተ። ይህ አልበም በኦሮሞ ወጣቶች ዘንድ ትልቅ መነቃቃትን ፈጠረ። ሃጫሉም በኪነ ጥበብ ሰማይ ላይ ደምቆ መውጣት ጀመረ። የሃጫሉ የሙዚቃ ስራዎች ከግል ስሜት ባለፈ የህዝብን እንባ ማበሻና የስርዓት መቃወሚያ መሳሪያ ናቸው። ዋና ዋናዎቹና ታሪክን የቀየሩት ዘመናዊ ሽሪ ስራዎችን እንመልከት። እንደ አውሮፓውያን አቆጣጠር በ2013 ዋይ ኬኛ ስለኛ የተሰኘ አልበም ለአድማጭ ተመልካቹ አቀረበ።
ይህ ሁለተኛ አልበሙ ሲሆን የሃጫሉን ስም በኢትዮጵያ የሙዚቃ ታሪክ ውስጥ በማይደመሰስ ቀለም የጻፈ ነው። በአፍሪካና በአውሮፓ ጭምር ኮንሰርቶችን እንዲያቀርብ በር የከፈተለት አልበም ነው። እንደ አውሮፓውያን አቆጣጠር በ2015 ማለንጂራ የተሰኘ ነጠላ ዜማ ለአድማጭ ተመልካቹ አቀረበ። ይህ ዘፈን ብቻ አልነበረም። የኦሮሞን ሕዝብ የተቀናጀ ተቃውሞ ንቅናቄ ኦሮሞ ፕሮቴስትስ የቀሰቀሰ ታሪካዊ ዜማ ነው። የአዲስ አበባ ማስተር ፕላንን ተከትሎ የገበሬዎች መፈናቀል እና የማንነት ጥያቄን በከፍተኛ ቆራጥነት ያነሳበት ነው። በሚሊዮኖች የሚቆጠሩ ወጣቶች፣ ቄሮዎች ለአደባባይ ተቃውሞ ያበቃ የለውጥ ማዕበል የፈጠረ የትግል መዝሙር ሆነ። እንደ አውሮፓውያን አቆጣጠር 2017 ጂራ አለን የተሰኘ ነጠላ ዜማ ለቀቀ። በወቅቱ የነበረውን መስዋዕትነትና የህዝቡን ጽናት የሚያወድስ እየሞትንም ቢሆን አለን አልጠፋንም የሚል ተስፋን ያሰረጸ የድልና የጽናት ዜማ ነበር። ሃጫሉ በሚሊኒየም አዳራሽ በተደረጉ ትልልቅ የሙዚቃ ኮንሰርቶች ላይ የነበረው ድፍረት የተሞላበት አፈጻጸምና በመድረክ ላይ የተናገራቸው ንግግሮች ሁልጊዜም በታሪክ የማይረሱ ናቸው። በወርሃ ሰኔ 22 ቀን 2012 ዓመተ ምህረት ዝናብና ጭጋግ በሰማዩ ላይ አየለ። የመብረቅ ድምጽም አልፎ አልፎ ይሰማል። የሀገሬው ህዝብም በዚህ ሳይፈተን የዕለት ተዕለት ስራውን ሲያከናውን ዋለ። አመሻሹ ላይ ግን መላዋን ኢትዮጵያን ያስደነገጠ የኦሮሞ ህዝብን በእንባ ያጠለቀ መርዶ ተሰማ። ያ የለውጥ ማዕበል መሪ፣ ያ የብዙዎች ተስፋ የነበረው ወጣት ድምፃዊ የህይወት ጉዞ በግፈኞች ባጭሩ ተቀጨ። ሃጫሉ ሁንዴሳ በአዲስ አበባ ከተማ ገላን ኮንዶሚኒየም አካባቢ በሰላማዊ መንገድ በመንቀሳቀስ ላይ ያለ ማንነታቸው ባልታወቁ ግፈኞች በተተኮሰበት ጥይት ህይወቱ አልፏል። ግድያው ሆን ተብሎ የተደገሰ የፖለቲካ ሴራ እንደነበር በርካታ መረጃዎች ያመለክታሉ። ያ የጥበብ ሰው በተገደለበት ወቅት ገና ወጣትና የ34 ዓመት ጎልማሳ ነበር። የሃጫሉ መሞት በመላ ሀገሪቱ ከፍተኛ ረብሻና ቁጣን ቀስቅሷል። የበርካቶች ህይወት አልፏል። በርካቶች ታስረዋል። የቀብር ስነ ስርዓቱን በትውልድ ከተማው አምቦ በክብር ተፈጽሟል። ሃጫሉ ሲያልፍ ሳቂታዋን ባለቤቱን ፋንቱ ደምሴን እና 3 ህፃናት ልጆቹን ጥሎ ይችን ዓለም ተሰናብቷል። ሃጫሉ ሁንዴሳ በአካል ቢለየንም የሰራቸው ስራዎች፣ የዘፈናቸው የነጻነት ዜማዎች እና ለህዝቡ ያሳየው ፍቅር መቼም ቢሆን አይሞቱም። እሱ በኢትዮጵያ የኪነ ጥበብ ታሪክ ውስጥ እንደ ንጋት ኮከብ ሁሌም ሲያበራ ይኖራል። ሃጫሉ አልሞተም። በስራዎቹ ዘላለም ሲታወስ ይኖራል።